ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት ያወጁብናል። ይህም ቀን ግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህን በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደተቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን እንዴ? ምን እንገራችሁ? ሁለቱን ጆሮአችንን እኮ ጭው የሚያደርግ ነገር እኮ እየሰማን እያየን ነው። ዜናው የሞት ነው። ምንቆጥረው አስክሬን ነው። ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብስት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ። በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገድለው የለ። ዛሬም እኮ ሌላ ፈርዖናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሐን ደም የሚጣጠቡ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤልን ልከህ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያንን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል። ዛሬም ኢትዮጵያውያንን ከጨካኞቹ ከግፈኞቹ ከነፍሰ ገዳዮቹ እጅ ያድነን። እግዚአብሔር ስራ የሚሰራበት ጊዜ አለው። እናንተ ዝም ትላላችሁ። ዝም አሉ እስራኤላውያን። ወገኖቼ አንድ ሰይፍ አልሰነዘሩም፣ አንድ ድንጋይ አልወረወሩም፣ አንድ ጦር አልሰበቁም። ውጊያቸውን የተዋጋው ሰልፋቸውን የተሰለፈው ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ሚካኤል ነው። እሱ ነው የተዋጋው። ክብር ይግባው። እሱ ተዋጋላቸው። እሱ ነው ባህሩን የከፈለ። እርሱ ነው እስራኤልን ከግብፅ ከባርነት ቤት ነፃ ያወጣ። እርሱ ነው እስራኤልን እየመራ የተጓዘ። ዲያብሎስ ብርቱ ነው፣ ኃያል ነው። ብቻችሁን አትችሉትም። የሚቆምላችሁ ቅዱስ ሚካኤልን ሰጠኋችሁ። ቅዱስ ሚካኤል ይቆምላችሁ አለን። ክብር ምስጋና ለአምላካችን ለእግዚአብሔር። ይቆምላችሁ። መጋቤ ብሉይ ወተራዳይ ሐዲስ ነው። በብሉይ ኪዳን እስራኤልን ጠብቋል፣ ረድቷል፣ አድኗል፣ ታድጓል። በሐዲስ ኪዳን ደግሞ ከሊቀ መላእክት ከቅዱስ ገብርኤል ጋር ሆኖ እኛን ይጠብቀናል፣ ያድነናል፣ ይታደገናል። በቃል ኪዳኑ መተማመን ብቻ ነው። ይቆምላችሁ ብሏል። ሰው ቅዱስ ሚካኤልን አልፈልግም ካለ የሚቆምልኝ የሚረዳኝ የሚያድነኝ እግዚአብሔር የሰጠኝን አልፈልግም ማለት ነው። አባታችን ነው። ክብር ይግባው አምላካችን እግዚአብሔር። ሁሉ ጊዜ አባታችን ሆይ ነው የምንለው። ስለ ሕዝብህ ልጆች፣ ስለኛ ስለ ክርስቲያኖች የሚቆም አለ የሚቆምልን ቅዱስ ሚካኤል ይነሳል። ለእስራኤል ዘሥጋ በብሉይ ኪዳን ቆመ፣ ጠበቃቸው፣ ምድርስትን አደረሳቸው። ለእስራኤል ዘነፍስ ለኛ ለክርስቲያኖች በአዲስ ኪዳን ይቆምልናል። ሰማያዊቷን ርስት መንግሥተ ሰማያትን እግዚአብሔር ወዳጆቹ ያዘጋጃትን ያወርሰናል። ዛሬም ቅዱስ ሚካኤል ይቆምልን። አምላካችን እግዚአብሔር ቅዱስ ሚካኤልን ሊቀ መላእክት አድርጎ ሾሞታል። ክብር ይግባው ቅዱስ ሚካኤል። ይህንንም እናስባለን። ይህ ከሰባቱ ሊቃነ መላእክት መካከል አንዱ የሆነው የመላእክት ሁሉ አለቃቸው ቅዱስ ሚካኤል ነው። መልአኬ በፊት ይሄዳል የተባለው ስለ ሊቀ መላእክት ስለ ቅዱስ ሚካኤል ነው። ሁላችን እንደምናውቀው
እስራኤል ዘሥጋ ለ430 ዘመን ሙሉ በግብፅ በባርነት ቤት ነበሩ። ከጽኑ ባርነት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ። ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህ ብሎ እንደተናገረ የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ እና ወደ ግብፅ እልክሃለሁ አለው ሊቀ ነቢያት ሙሴን በሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ እንደተመዘገበ ማለት ነው። አምላካችን እግዚአብሔር ሕዝበ እግዚአብሔር እስራኤል ዘሥጋን በ9 ታላላቅ ተአምራት በ10ኛ ሞተ በኩር ከግብፅ ከባርነት ቤት ነፃ አወጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስራኤል ዘሥጋ ከግብፅ ከባርነት ቤት ነፃ ወጥተው በሚጓዙበት ጊዜ ከፊታቸው ይመራቸው የነበረው ሊቀ መላእክት ቅዱስ ሚካኤል ነው። አምላካችን እግዚአብሔር እንዲህ ብሎ ተናገረ። መልአኬ በፊት ይሄዳል አለ። መልአኬ በፊት ይሄዳል። መልአኬ ያለው ሊቀ መላእክት ቅዱስ ሚካኤልን ነው። በፊት ይሄዳል ያለው በእስራኤል ዘሥጋ ፊት ነው። በእነሱ ፊት ቀድሞ ይሄድ ዘንድ ነበረውና የተናገረው ቃል ነው። ጥቂት ነገር እናንሳ። እስራኤል ዘሥጋ ከግብፅ ከባርነት ቤት ነፃ ወጥተው በሚጓዙበት ጊዜ ፈርዖን ሰራዊቱን አስከትቶ እንደገና ይዞ ሊገዛቸው ሊያስጨንቃቸው ከኋላቸው እየገሰገሰ መጣ ይላል። ከፊት ለፊታቸው የኤርትራ ባህር ተደቅኗል። ከኋላቸው ፈርዖንና ሰራዊቱ መጥተዋል። ወደ ቀኝ ዞር ሲሉ ያፈጠጠ ተራራ አለ ሊወጡት የማይችሉት። ወደ ግራ ዞር ሲሉ ጭው ያለ ገደል አለ ቢወድቁ የሚሰበሩበት። ያኔ እስራኤላውያን ፈሩ፣ ተጨነቁ። ሊቀ ነቢያት ሙሴንና ካህኑ አሮንንም እንዲህ አሉት፣ ላናመልጣቸው ለምን ከግብፅ አስወጣችሁን? እዚያው ስንገዛ ብንኖር ይሻለን ነበረ። ከፊተኛው ይልቅ አሁን የኋለኛው የባሰ ነው የሚሆነው። ፈርዖንና ሰራዊቱ መልሰው ከያዙን ይገድሉናል፣ አይለቁንም አሉ። ያን ጊዜ ሊቀ ነቢያት ሙሴ ከእግዚአብሔር አግኝቶ እንዲህ ብሎ ተናገረ። አትፍሩ አለ። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ። እግዚአብሔር ለናንተ የሚያደርጋትን ማዳን እዩ። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። በዚህ በኦሪት ዘጸአት ምዕራፍ 14 ከቁጥር 14 ጀምሮ የተመዘገበ ታሪክ ነው። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውም። እስራኤላውያን ግብፃውያንን አይተው ነው የተጨነቁት፣ የፈሩት፣ የደነገጡት። ከፊት ለፊታቸው ባህር አለ። የሚያመልጡ አልመሰላቸው፣ የሚሻገሩ አልመሰላቸው። ፈርዖን ሰራዊቱን አስከትቶ እየመጣ ነው። አንዳንድ ጊዜ እንደዚህ ይሆናል። አጣብቂኝ ውስጥ እንገባለን። ዙሪያው ገደል ይሆንብናል፣ ማጣሆ ያጥርብናል። ሰማይ በላያችን ላይ የተደፋብን እስኪመስለን ድረስ ቀኑ ይጨልምብናል። እግዚአብሔር ግን በወጀብም በአውሎ ነፋስም ውስጥ መንገድ አለው፣ የሚሳነው ነገር የለም። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውም አለ ሊቀ ነቢያት ሙሴ። እግዚአብሔር ለናንተ የሚያደርጋትን ማዳን እዩ አለ። ቁሙ አላቸው። እንደዚህ በእግረ ሥጋ ቁሙ ማለት አይደለም። ቁሙ በሃይማኖት ጽኑ ነው። በሁለት ልብ አታነክሱ ነው። እንደ ገበቴ ላይ ውሃ አትወላውሉ ነው።
ነፋስ እንደሚወዘውዘው ሸለበቆ ወዲህና ወዲህ አትወዛወዙ ነው፣ አትጠራጠሩ ነው። በሃይማኖት ጸንታችሁ ተገኙ፣ እግዚአብሔርንም ማዳን እዩ። እግዚአብሔር ስለናንተ ይዋጋል፣ እናንተም ደግሞ ዝም ትላላችሁ አለ። ፈርዖንና ሰራዊቱ እየገሰገሱ ወደ ኤርትራ ባህር መጡ። እስራኤላውያን እንደተሻገሩ ፈርዖን ከሰራዊቱ ጋር ሊሻገር ሞከረ ይላል። ሞኝነት ነው። የኤርትራን ባህር በጉልበት መሻገር አይቻልም። በሰራዊት ኃይል መሻገር አይቻልም። በፈረሶች መሻገር አይቻልም። የኤርትራን ባህር እስራኤል የተሻገሩት በእምነት ነው። በምንድን ነው? በእምነት ነው። በእግዚአብሔር ኃይል ነው። ሊቀ መላእክት ቅዱስ ሚካኤል ነው ያሻገራቸው። ግን ምን መሰላቸው? ፈርዖንና ሰራዊቱ ልክ እስራኤል እንደተሻገሩ ሚሻገሩ መስሏቸው ገቡ ይላል። ወደ ደረቅ ሆኖ ነበር፣ የብስ ሆኖ ነበር። ልክ ተጠቃለው ከገቡ በኋላ ያ እንደ ግድግዳ የቆመውን እንደ ሳር የተከመረውን ውሃ በነፋስ መለሰውና በፈርዖንና በሰራዊቱ በፈረሶቹም ላይ አመጣባቸው። በኤርትራ ባህር ሰጥመው ቀሩ። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ ማለት ይሄ ነው። ፈርዖንና ሰራዊቱ ቢሮጡ ቢገሰግሱ የእግዚአብሔርን ሕዝብ ቢያስጨንቁ እስከ ባህሩ ድረስ ነው፣ አይሻገሩ። የእግዚአብሔር ሕዝብ ግን ይሻገራል ወገኖቼ። ከዚያስ እግዚአብሔር ለእስራኤላውያን የግብፃውያንን በድኖች በኤርትራ ባህር ዳርቻ አሳየ። እስራኤልም የጠላቶቻቸው የግብፃውያንን በድኖች ባዩ ጊዜ ለእግዚአብሔርና ለእግዚአብሔር አገልጋይ ለሊቀ ነቢያት ለሙሴ ክብርን ሰጡ፣ ምስጋናን አቀረቡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በእግዚአብሔር ቸርነት በሊቀ መላእክት በቅዱስ ሚካኤል መሪነት አማላጅነት በሊቀ ነቢያት በሙሴ ጸሎት እስራኤል ተሻገሩ። ከዚያ እንዲህ እያሉ ዘመሩ። ይቀጥላል። ዘጸአት 15 ቁጥር 1 ጀምሮ ታሪኩ እንዲህ ይላል። በዚያን ጊዜ ሊቀ ነቢያት ሙሴና የእስራኤል ልጆች ለእግዚአብሔር ዘመሩ ይላል። ምን እያሉ? በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ አሉ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም መድኃኒቴም እግዚአብሔር ነው፣ አመሰግነዋለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ሲዋጋ አይታይም። ከጣለ በኋላ ነው፣ ካደቀቀ በኋላ ነው። ምንድን ነበር ያለው ሊቀ ነቢያት ሙሴ? እግዚአብሔር ስለናንተ ይዋጋል። ምን ይላል? ይዋጋል። እናንተ ምን ትላላችሁ? ዝም ትላላችሁ። ዝምታ በእግዚአብሔር ተስፋ ማድረግ ነው። ዝምታ የሃይማኖት ጽናት ነው። ዝምታ የእግዚአብሔርን ጊዜ በትዕግስት መጠበቅ ነው። ዝም ማለት እግዚአብሔርን ተስፋ ማድረግ ነው። ዝም ማለት ሃይማኖትን ማጽናት ነው። ዝም ማለት የእግዚአብሔርን ማዳን በትዕግስት መጠባበቅ ነው። አትፍሩ። በተከበበ ከተማ የሚያስደንቅ ምሕረቱን እግዚአብሔር በእኛ ይገልጣል። የማይሳነው አምላክ እግዚአብሔርን ተስፋ እናድርግ። መልአኬ በፊትህ ይሄዳል። ኦሪት ዘጸአት ምዕራፍ 23 ቁጥር 23 ሊቀ መላእክት ቅዱስ ሚካኤል በፊታችን ቀድሞ እየመራን ሁላችንን በቃል ኪዳኑ በምልጃው ለመንግሥተ ሰማያት ክብር ያብቃን። በቀኙ ያቁም ከቅዱሳን ጋራ በቀኙ ያቁም ከቅዱሳን
ከቅዱሳን ጋር ጧፋችሁን ከፍ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና በቀኙ ያቁምህ ከአብርሃም ጋራ በቀኙ ያቁምህ ከነ ይስሐቅ ጋራ ወልደ ሰማዕት እግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር የመጨረሻ ጧፋችሁ ከፍ አድርጉ በቀኙ ያቁምህ ከቅዱሳን ጋራ በቀኙ ያኖርህ ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር